እሺ ጀማው አሰልጣኝ አርቴታ ከባየር ሌቨርኩሰን ጋር ካደረግነው ጨዋታ በኋላ ከጋዜጠኞች ለቀረበለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን እንዳለ ላካፍላችሁ። ቪዲዮን ሌሊት ነው የምሰራው ኦሬዲ 8 ሰዓት ላይ ማለት ነው። ኮፒ ሊንክ ሼር አድርጉና ለጀማው አዳርሱልኝ። እንግዲህ አርቴታ እንዳለው ከሆነ ጨዋታውን በማሸነፋችን እጅግ ደስተኛ እንደሆነ ገልጦ ይህንን ጨዋታ ማሸነፍም ለኛ ይገባን ነበር የሚል ምላሽ ሰጥቷል። ጀማው ስለ ዴቪድ ራያም ጥያቄ ቀርቦለን ነበር። እጅግ በጨዋታው ላይ አስገራሚ ኳስን ማዳን ችሏል። እኛም እዚህ ያመጣነው እሱ ለእንደዚህ አይነት ሞመንቶች ነው፣ ይህንን እንዲያደርግ ነው። ያንንም በማድረጉ ሁሌም እደነቅበታለሁ ሲልም ላይ ሰጥቷል ጀማው። ከዛ በተጨማሪ ኤዜን እጅጉን አሞካሽቶታል ጀማው። ይህ ልጅ የተለያዩ ብቃቶች እንዳለው ጠንቅቀን እናውቃለን። ገና የሱን ሙሉ ክህሎቱን አይተነው አልጨረስም። ገና ብዙ ነገርም ከሱ እንደምንጠብቅ በጨዋታውም ላይ ስላስቆጠረውም ጎል አድናቆቱን ሰጥቷል። ከዛ በተጨማሪ ደግሞ ዴክለር ራይስንም አሞካሽቶታል ጀማው። በኢየሱስ ቀን ልዩነቱ እየተጫወተ በእንደዚህ አይነት ሁኔታ ፐርፎርም ማድረጉ እጅግ የሚያስገርም ተጫዋች መሆኑን ያሳያል። ዴክለር ራይስ ግን ገናኛ ከሱ ከዚህም በላይ ብዙ ነገሮችን እንጠብቃለን። ለሚያደርጉት ለሙሉ የቡድን ተጫዋቾች በሙሉ ትልቅ ክብርና ክሬዲትም ይገባቸዋል ሲል ሐሳቡን ሰጥቷል ጀማው። ምን ሐሳብ አስተያየት አላችሁ እስቲ? አሰልጣኛችን አርቴታ እየገሰገሰ ነው ወደ ዋንጫው ጀማው። ይመቻችሁ። ኮፒ ሊንክ ሼር ማድረግ እንዳትረሱ። የሌሊ ቪዲዮ ነው። ፒስ አውት